ቸሮች እንዴ ታዲያ ምን አረኩ? ምንድነው ጥፋቴ? እና ቪዲዮ ለመስራት አይደል እንደዚህ ጋር መጣው ነው ተምታለምቱ። ምን ሆናችሁ እናንተ? ጤነኛ አይደላችሁ እንዴ? እሷ ናት ጤነኛ ነው እሱ። በቃ ከዚህ በኋላ አንተ አላዛር ስነ ስርዓት አድርግ እንጂ ስነ ስርዓት ይኖር። ወይኔ መድኃኒዓለም አባት ይድረስልኝ። በእግዚአብሔር ምን ችግር አለ? ተራበኝ። ምን ችግር አለ? ጁስ ገዝታልኝ ብትመጣ እኮ ችግር አለው? ለምን አንቺ ራስሽ ሄደሽ አግዢ? በእግዚአብሔር እግርሽ ምን ይሰራል? ኧረ በመድኃኒዓለም መጀመሪያ ከማሚ ጋር አትንኪኝ፣ እኔን አትንኪኝ። በቃ አንተን ቤቢ በእግዚአብሔር አታናደኝ። እኔ እግዚአብሔር ነው እዚህ ነው ጃቅ አቅም ያለ ሲጀመር። እሺ ተወዳደ እንደዛ አትሁን። አንተ እየሰደበኝ ነው ዝም ብሎ ከጀመረ ስነ ስርዓት ያዥ። በቃ እንደዚህ እየሰደበኝ ምናምን ልትያልፈልግ። ኧረ በኢየሱስ ምን ሆናችኋል? ምን አርጊ ነው የምትለኝ? ምን አርጊ ነው ማለት አንተ? ፋቶ ማሚ የራስን ዝም በይ። እንድታወሪ አልፈልግም። አንተ ናዛር ዝም በል። ልጅቷን አትናገራት። ደግሞ አትናገረኝ አልፈልግም። እሺ ዝም በል። ስነ ስርዓት አድርግ በቃ። አንቺ እንዴት አባሽ ነው ተከበች እቺ ልጅ? ወይኔ ናዛር አንቺ ለምን እንደዚህ አፍሽም ከፍሽ? በእናትህ ናዛር አንቺ አትሄድም። የት ነው እኔን ጥላኝ? የት ነው የምትሄደው? አትሄድም። አልተላለቀቀም። ሰላም ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተ ጋርስ ቆይታ አሪፍ ነው? የሆነ ሰውዬ እያወራ አይደል? ምንድነው? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ድንገታዊ አደጋ ሊደርስባት ስለሆነ የገባችበት ክንድ እጅግ በጣም አስተማማኝ እንዲሁም እጅግ በጣም አስፈሪ እጅግ በጣም መከታ የሆነ ክንድ ውስጥ ገብታለች። ከዚህ ክንድ ማንም ሊያስጥላት አይችልም። አም ሶሪ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ተጠያቂ አይደለሁም። እንግዲህ አንዴ ከኤፍቢአይ አባል የሆነ ሰው በጣም እያስፈራራኝ ነው። ቼክ ማይክ ቼክ ደርሶኛል። መልእክቱ ደርሶኛል። ትንሱን ከንፈሯን ኦኬ ጉንጯን እሺ ምንድነው ሳማት የተባልከው? ወይኔ ሳማት መቻልኩ ይለኛል እና ምን ላድርጋት? በጥፊ ልምታት? እሺ ደርሷታል። ለማንኛውም እንደዚህ እያልን ነው ስራችንን እየሰራን ያለ ነው። ያው ከስራ ባሻገር አንዳንድ ስለላ ስራዎችን ስለምንሰራ ብዬ ነው። ቀጥይ። አረ ቤተሰብ ልጅ አግቶኛል፣ አስጠሉኝ። እንዴ በምን ይመስላችኋል ያገተኝ? ምን የሚል ሙዚቃ አለ መሰለኝ? አይደለም የታገትኩት በምን እንደሆነ ይጣርጥም። በምንድን ነው? በፍቅር ታገትሻል? እንትን የሚል ሙዚቃ አለ። እነዚህ ቁጭ ብለው ክሊፑን አይቼዋለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ደስታ ቅድሚያ ምሰጥሽ ከምንም ለኔ ምድር ላይ ያለሽ ጉዳይ ነው። እንዲህ እያልን እንግዲህ ፕሮግራማችንን ጀምረናል ማለት ነው። አሁን በቃ እንጀምራ። በቃ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ድንቅ የሆናችሁ ቤተሰቦች አላችሁልን ወይ? እንግዲህ ያው ሰሞኑን ትንሽ ጠፋ ብለናል። በአንዳንድ ኔትወርክና ሲስተም መቆራረጥ ምክንያት ነው የጠፋ ነው። ዛሬ ከች ብለናል። እኔና ቆንጂየዋ ልዕልቷ እርግቧ ጋር ተከስተናል ማለት ነው። ቤተሰቦች እንዴት ናችሁልን? ስራ፣ ቤተሰብ፣ ወዳጅ ዘመድ ሁሉ ሰላም ነው እናንተ ጋር? እኛ ጋር ቆንጆ ነው። ዛሬ እንግዲህ ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። ሰላም በል። ያው ቤተሰቦች እኔ እኮ መጀመሪያ ነው ሰላም ብዬ ነው የጀመርኩት። እንግዲህ ቤተሰቦቼ ናፍቃችሁን ነበረ እና ቤተሰቦቼ ቆይታ እናንተ ጋር አሪፍ እንደነበረ በጣም እርግጠኛ ነን። እኛም ደግሞ በጣም ቆንጆ ጊዜ እያሳለፍን ነው፣ እግዚአብሔር ይመስገን። አዲስ ፍቅር እንግዲህ ከባድ ነው። አዲስ ፍቅር ያጣብቃል ሲባል አላመንኩም ነበር። ይኸው እኔም እናትን አባቴን ትቼ ከሚስቴ ጋር ተጣብቄያለሁ። ቤተሰብ ልጅ በ80 ነው ያገባኝ። ምንም አላገባኝም። አንዳንድ መረጃዎች እየደረሱኝ ነው። አላዛር አፍተነው የተባልኩኝ ነው። እንግዲህ እና ፈጣጥነዋለን። ቤተሰቦች አሻዊና ነው አወራስ ተመችቶኛል። በጣም ደስ የሚል ጊዜ ያሳለፍን ነው።
በቃ እያንዳንዷ ቀን ትርጉም አላት። ለካ ከጎናችሁ ሰው ሲኖር እያንዳንዷ ቀን ትርጉም አላት። እያንዳንዷ ደቂቃ ትርጉም አላት። የምትሰሩበት ምክንያት ይኖራችኋል። የምትኖሩበት ምክንያት ይኖራችኋል። ተስፋ መቁረጥ ምናምን የሚባሉ ነገር በጭራሽ አይኖርም። ጭራሽ ትበረታላችሁ። ምክንያቱም ነገን እያሰባችሁ እንድትበረቱ ያደርጋል። እና ቤተሰቦች ያልጠበሳችሁ ሰዎች ቶሎ ቶሎ ብላችሁ ብትጠብሱ ጥሩ ነው። እኔ የምሬን ነው። በጣም በብዙ ነገሮች ስለተስተካከሉ ስለበረታው ስለጠነከርኩ ምናምን ነው። እና ቡድና የተከበራችሁ ቤተሰቦች በጣም ቆንጆ ጊዜ፣ ቆንጆ ነገር፣ ቆንጆ ሁሉ ነገር ቆንጆ፣ በቃ ቆንጆ ነው። በቃ ምን ልበላችሁ እና እንደዛ ነው። እና ቤተሰቦቼ እዚህ ጋር አንዴ ልቀመጥ። እዚህ ጋር ነው ቤተሰቦቼ። ማሚን ዛሬ ፕራንክ ልናረጋት ነው የመጣ ነው ከረጅም ጊዜ በኋላ። ይሄ ፕራንክ ገለመሌ የሚባለውን ነገር ተተና ብዙ አንወድም። እኛም ደግሞ ብዙም እንደዛ እና ቁም ነገር ነው የሚመቸን አይደለ? የምሬን ነው። ያው ቁም ነገር ነክ ነገሮችን ነው የምንሰራ ብዙ ጊዜ። ግን ደግሞ አንዳንዴ ደግሞ ፈን ማድረግ አለብን አይደለ? ቤተሰቦች አይደል? አዎ። አንዳንዴ ሰዓት ጨዋታው ደራ ጨፈራው ደራ ምናምን ይባላልና ዛሬ ማሚ እንግዲህ ኦሬዲ ያው እኛ ቀድመናት መጣን እንጂ እሷም ገብታለች። ይዤ አብረን የመጣ ነው። እጁ ውስጥ አጥቼ ልምጣ ብላ ወደ ላይ ወጣ ነው ትመጣለች። ውድና የተከበራችሁ ቤተሰቦች ዛሬ ማሚን ምን መሰላችሁ የምናረጋት? እኔ ምን እላታለሁ? እኔ አላዛር በጣም እያናደደኝ ነው፣ ብዙ ነገሩ እያስጠላኝ ነው። ከዛ በኋላ አንተ ደግሞ ተቆጣኝ። እኔ ምን አድርጌሻለሁ እንዴ? ምን ያላረከኝ ነገር አለ ምናምን ብዬ ጓላለሁ ማለት ነው። ከዛ ሁለታችንም በእርግጥ ማሚ በጣም ነው የምንወዳት። ያው ለኛ መሰረት አይደለ? ለሊና ለሱ ለጀመርነው ነገር መሰረት ናት። ግን ደግሞ ፈን ለማድረግ ምክንያቱም እሷ እንዲህ ትንሽ ሰዓት ኢቭን እንደዚህ ከተለያየ እንደዚህ ካልተያያዘ እንዴ ምን አስባችሁ ነው ምናምን ትላለች። ቶሎ በል ያዛት አሁን እቅፍ አዎ አጠገቡላ ካልተቀመጥኩኝ አይቻልምና ይደብራታል። እና እንደሚደብራት ስላወቅን በእርግጥ ደካማ ጎኗን አውቀን አይደለም አይደል? አይ ኖርማል ነው። እኔ ፈርቻለሁ። ችግር የለውም። ብዙም ይደብራታል ብዬ ቶሎ እናቆማለን። የሚደብራት በጣም ከደብራት እናቆማለን ይፈጠና። እሺ ስለዚህ ውድና የተከበራችሁ ቤተሰቦች ምን እናደርጋለን? ማሚ እስከምትመጣ እንጠብቃት። የኛ ውድ ቤተሰቦች ማሚንም አበረታቱ። ከዛ በኩል ነው ስትመጣ ምናምን እንደዚህ መተቃቀፍ አይኖርም። እሺ ምን አንቺም ጥግሽን ትያለሽ፣ እኔም ጥጌን ይዛለሁ። እሺ ግን ወይታችልኝ ይደብራል። እሺ እንዴ ለዛጣው እሰይ ትንሽ እንዲያጋሳሽ ደግሞ እንድትችል አድርግልሽ። ልትጠይ ነው። ቤተሰቦች ማሚን እንጠብቃት ትንሽ ደቂቃ፣ እስከዛ ፍቅራችንን እንቀጥል። ከዛ በኋላ ግን ፍቅር የሚባል ነገር አይኖርም ማለት ነው። ግን ለዛ ሰዓት አትናፍቅም? አንተና ለሰከንድ ትናፍቅኛለሽ። ሰዓት ታልሹ እንዴ? በጣም እየተለማመድን ነውና ላይክ አብረን ሳንሆን ትንሽ ደቂቃ ራሱ መቆየት አንችልም። ምን ይደብረኛል፣ ያስጠላል ሁሉ ነገር። ብቻ ቆንጆ ነው፣ ደስ ይላል። ግን መላመድ ደስ ይላል። ለመላመድ የሚሆን ሙዚቃ እስቲ ቤተሰቦች ወይ በሉ። ዛሬ ሙዚቃ ቤተሰቦች በጣም ሙዚቃ እየጋበዘኝ ነው። ፍቅርን ይገልጻል ብዬ እኮ ነው። ፍቅርን ስለሚገልጽ ለዛ ቶሎ እኔ ግን እንደዛ አይደለም ፈልገው የሆነ ቀን ማለት ነው በስርዓት በቃ ማይክ ይዛ ምናምን ሙዚቃ እኮ ጋብዞኛል። ቤተሰቦች ያው ፍቅር ሳንጀምራ ምን ጀምረና አልጀመርንም። ኧረ ልክ መስራት እንደጀመርን አካባቢ ምን ነበረ አታስቢ። ያው ቲክቶክ ላይ አይታችሁታልና ኤፍኤም ላይ ነው የተጋበዝኩት። ኤፍኤም 97.1 ፍቅር ይገባል። ታዩ ሌላ ጊዜ እናወራለን። ያራዳ ልጅ አሁን ማሚ እስከመጣ እንጠብቃት ቤተሰብ።
ማሚ መጣች። ጠጋቤ ትንሽ ቁጭ በይ ኧረ ቁጭ በይ ዝም ብለሽ በእናትሽ ለምን እዚህ ጋር አትቀመጭም አንቺ ይኸው ቁጭ አልኩ አይደል እንዴ በቪዲዮ ቁጭ ብላችኋል ዛሬ ቤተሰብ ሰላም ልበል አላችሁ አላዛር ወይና ቤተሰብ ሰላም ልበላ ቪዲዮ ይዘሃል ከዛ ብዬ ነው ምን ያደርጋል ቪዲዮን ጀምራለን ብዬ ነው ትይዘው ሙሉ በጣም ነው ተስተላው ማሚ እየሰደበኝ ነው ዝም ብሎ ከጀመረ ስነ ስርዓት ያጂ በቃ እንደዚህ እየሰደበኝ ምን አንተ ያልፈልገው ኧረ በኢየሱስ ምን ሆናችኋል እንዴ ምን አርጊ ነው የምትለኝ ምን አርጊ ነው ማለት አንቺ አረች እንዴ ዛሬ ምን አረኩኝ ምንድነው ጥፋቴ እና ቪዲዮ ለመስራት አይደል እንደዚህ ጋር መጣው ነው የምታለምጪው ምን ሆናችኋል እናንተ ጤነኛ አይደላችሁ እንዴ እሷን ጤነኛ ነች በቃ ከዚህ በኋላ አንተ አላዛር ስነ ስርዓት አርግ እንጂ ስነ ስርዓት ይኖራል በቃ ወይኔ መድኃኒዓለም አባት ይድረስልኝ ምንድነው ቆይ አንተ ምንድነው ችግር ጥፋቱ ማሚ የራስ ጥፋት እንድታወሪ አልፈልግም አንተ አላዛር ዝም በል ልጅቷን አትናገራት ደግሞ አንተ ተናገረኝ አልፈልግም እሺ ዝም በል ስነ ስርዓት አድርግ በቃ ጥፋቱ የራስ ነው እሺ ምን አርጊ ነው ቆይ ምን ሆናችሁ ነው እኔ ንገሩኝ ኧረ በእግዚአብሔር እኔ እንዳላለቅስ እግዚአብሔርን ለምን ነው የምታለቅሽው እረፋ በቃ ዞር ብሎ ወደዛ ማሚ ጋር ልሆን አይሆን ነይ ብለህ ይዘኝ አቁመው እናንተ እንላለን ምንድነው የምትይው አንቺ ትንሱ ምንድነው እኔ እናርጊ እንደሚለኝ ራሱ አላውቅም ራስህ እኮ ነው ያጠፋው ከማሚ ጋር እሺ ጁስ ልጠጣ ከማሚ ጋር ስለ አይሆንም ነይ ከኔ ጋር ይዘኝ መጣ ጁስ አጠጪ ማለት ታዲያ እንደዚህ አስቆንሻል ታዲያ የመጨማለቅ ነው ወይኔ ጌታ ሆይ እባክህን አውጣኝ እኔ አባት ምንድነው ምን ችግር እሺ ዞር ወደዛ በቃ አላዛር አንተ እንዴ አማን እንዴ ልጅ ምን ነው ጀሪ ሰበብ ትሆናለች ኧረ እባክህ ያማን እንዴ ንገሪኝ አንቺ ምንድነው የሚለው እና ማሚ ጁስ ለብጠጣ እኮ ይሻለኝ ነበር ከማሚ ጋር አለ በቃ ተቀያየረ እና ቆይ የምትጣሉት ደግሞ ቪዲዮ እየቀረጻችሁ ነው የምትጣሉት አይደለም ቪዲዮ በሰላም እንቅረጽ አልኳት ቪዲዮ እዚህ ጋር መስራት ጀመረ ከዛ ምን ትለኛለች ወደዛ ራስን ለምን አንተ እንደዚህ አንተ በል ነደድ አትበል በቃ እንደዚህ ነገር አይመቸኝም ምንድነው ሸጠፈው ጥፋት በስርዓት ተናገር ምንድነው አንቺ ለምን ጁስ አልጠጣውም ብለሽ አይደል እንደዚህ ምትንካ በቃ ነው ያልተደገመ ጠንካ ስልክህን ከኔ ላይ ተቀበል አይደለም እናቴ ቆይ ምን ሆናችኋል ኧረ በእግዚአብሔር ለምን ጁስ አልጠጣውም ተብሎ እንደዚህ ይኮራል እንዴ ሷታ ልጅ ናት እንዴ ህፃን ልጅ ነው ላንተ ህፃን ልጅ ማናታችሁ ነው ምንድነው እንደዚህ የምትሆኑ አላዛ አንተ ቤቢ ምን ሆነ ነው ማን ነው ለምንድን ነው ቆይ የምትነጋገሩት ታውቁኝ ይሻል ነጋገርም እሺ ለምን ተጣላናችሁ ከራስ በቃ እንደዚህ አጉል ሙር ታቁም እንዴ ተቃልዳለች አንተ እናት ነሽ በስነ ስርዓት አናግረኝ በጥፊ እንዳላነድ አዎ እኔ ማቅም አለሽ እሷ ተቆጣሽ እሷ እንዳንተ እየሆነች አይደለም እስቲ እንዴት ያረጋግ ነው አንተ እሷ እኮ እንዳንተ እየሆነች አይደለም እሺ ሆነ እንደሷሉን ነው እንደ ህፃን አርግ ሲጀመር ራስን እንደ ህፃን እያረጋ ያለው እኔ ምንም እንደ ህፃን ያረጋኝ ነገር የለም እንደሷ ልሁን እንዴ ምናምን ስላልክ ማሚ እንትን የምታዝነል መስሎ ነው ወይኔ እግዚአብሔር ምንድነው ደግሞ እኔ ባልመጣው ሰፈር እኔ ባልመጣሽ እኔ ነበር ሆነ አንቺ ነሽ እንጂ ለምን ምረብሽኝ እኔ ቆይ እናንተ ምን ለስራ እንደመጣ ነው እግዚአብሔር ምን ችግር አለ ከራበኝ ምን ችግር አለ ጁስ ገዝተህ እንድትመጣ ቆይ ችግር አለው ለምን አንቺ ራስሽ ሄደሽ አግዢ በእግዚአብሔር እግርሽ ምን ይሰራል ኧረ በመድኃኒዓለም መጀመሪያ ከማሚ ጋር አትንኪኝ በቃ አንተን ቤቢ በእግዚአብሔር አታናደኝ እኔ እግዚአብሔር ነው ነው አቅም ያለሽ ሲጀመር እሺ ታዲያ እንደዚህ አትሁን አንተ ሷም ተቆጫታ ነው የምቻው እንደምትቆጪ እሱ በእናትሽ ምንድነው እኔ ችግር የለብኝም ማሚ ግን ምን ችግር አለው እኔ ካንቺ ጋር ልሄድ ስለ አይሆንም ከኔ ጋር ነው የምትሆኚው አለኝ ከዛ በኋላ ደግሞ አትንኪኝ ስነ ስርዓት ይኑራት እንዳትነኪኝ ከዚህ በኋላ ወይ ራሴና ማመን በቃ እግዚአብሔር ምን ችግር አለብን ከመብቴ ነው መብትሽ አይደለም አትንኪኝ ይኸው ማሚ ግን ይኸው እንዳይደብርሽ በኋላ አንገጫግጫታለች አንገጫግጫታለች የምሬን ነው አንገጫግጨኛለህ ኧረ እባክህ
እንዳትነካኝ በቃ ደብሮኛል። በቃ አሳርፊያት። ስለምትወደው እኮ ነው አትንኪኝ ያልካት ምክንያት አይደለም። አሳርፊኝ። ከዛ ነው መጫወት ነበር ወይና አትንኪኝ አልኩሻለሁ። አትንኪኝ አልኩሻለሁ። አበዛውን እንዳልሰብርበት የነን ስልክ እግዚአብሔርን ወደዛ ይበል ነኝ ሄዶ ለቤት የት አልሰጠሽም? አንቺ አትሄድም። የት ነው እኔን ጥራኝ? የት ነው የምትሄደው? አትሄድም። አልዘላለቃትም እንዴ አትንኪኝ እያልከኝ አልነበረ? ምን ድራማ ነው የምትሰራው? አንቺ እንዴት ነው እዚህ እንትን የምትይኝ? ቦርሳዬን እኔ ማልቆም መስሎሽ? ቆይ እናቴ አንቺ እኔ አላወቀችኝም ማለት ነው። ዘጠና ቤቶች ጎራውና ጎራው ያባቱ ልጅ ጎራው እየቀለዳችሁ ነው። አይንሽን ነው አይንሽን ነው ማሚ። አንቺ ነሽ አሁን ያስደፈርሽኛለሽ። ቤቢ ቀልድ ነው። ወንድ ልጅን ታስደፍሪያለሽ። ቤቢ ያመመኝ ነው። ቀልድ ነው አይደል? አይንሽን ነው አይንሽን ነው። አላዛር እየቀለድክ ነው። እየቀለድክ እንደሆነ ማሳይሽ ሂድና ቦርሳዬን አምጣ። ይሁን ቦርሳ ለቃኛለች እኮ አሁን ነይ በእናትህ እረፍ። ሴት ልጅ ጥቃት እኔ ሄጄ ነው የማመለክተው። እሺ ሂድ ቦርሳዬን አምጣ። ሂድ። ማሚ ደግሞ አንቺ አማራሽ እንዴ? አልከሰች ማሚ ስንቀልድ ነው ማሚ እንዴ? ማሚ ታለቅሻለሽ? ለምን አለቀሽው? ወዮ ማሚ የኔ ቆንጆ እናቴ እንዴ ስንቀልድ ነው። እግዚአብሔርን ፕራንክ ነው። ይቅርታ በቃ እናቴ ይቅር በይኝ። በቃ ይቅር በይኝ። እሺ እናቴ ይቅር በይኝ። በቃ እውነት ፕራንክ ነው። ማሚ እሱን ሀሳቡን ያመጣው ማሚ እንዴ ይቻላል እንዴ? ኦኬ የራስሽ ጉዳይ የራስ ጥፋት። ሂድ ቦርሳዬን አምጣ። በጥፊ ያስመታሽ በራስሽ ሀሳብ ቤተሰቦች ይቅርታ በጣም አንተም ከሱ ተባበረልሽ እንዴ? ኧረ አይደለም ማሚ፣ እንደዚህ ትሆኛለሽ ብለን አይደለም እኛ ለመቀለል ብለን ነው። እግዚአብሔርን ትስቂያለሽ ብለን ነው። እውነት ትወስጂዋለሽ ብለን አላሰብንም። እናቴ ማሚ ማሚዬ የኔ ቆንጆ እስቲ ባናለ ረጋጋበት። ራሴን ያመመኝ ነው። ረጋጋበት። ሁለታችሁም አትንኩኝ። አንቺም አትንኩኝ አትንኪ እንዴ ማሙሻ ስለምንወድሽ ነው። ለረጋጋበት። ስለምንወድሽ እስኪ ተዋት አንዲት ለረጋጋበት። አሰማኝም እንደ አንተ እንዴ በኢየሱስ ምን ነው ኮሌጅ ነው ለክ የማሚኛ እንዋደዳለን። ቤተሰቦች የማሚ ራስ ሲረጋጋ ነው። ሲረጋጋ እንጀምራለን። ያማችኋል እንዴ እናንተ? እኔ ራሴ እንደሚያመኝ አታውቁም እናንተ? ፕራንክ እንዴት እንደዚህ ደግሞ ሁለተኛ እየተጣላችሁ ፕራንክ እንዳታረጉኝ እሺ። ትናንትና የእናቶች እንትን ላይም እንደዚህ የተጣላችሁ ካልጋ ላይ እንዴት ሆኜ ደንግጬ ተነሳ። እሺ ማማታ ባላኩሪ በጣለ ነው ከሷ ሀሳብ በኋላ እኮ ነው የመጣው ቪዲዮ ብሰራበት እንዳላሰብ። ወይኔ ቤተሰብ ይሄው እያያችሁ ነው። ሰላም አላልኳችሁም? እንዴት ናችሁ? ደህና ናችሁ ወይ? ጤናችሁ እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። በጣም ይቅርታ ዛሬ ስገባ ሰላም አላልኳችሁም። ይሄው ልጆቹ በምን እንደተቀበሉኝ አይታችኋልና ይቅርታ ቤተሰቦች። እንግዲህ ያው ማሚን አስለቅዘናታል። ደህና አድርገን ነው ፕራንክ ያደረግናል። ለማንኛውም ይቅር በሉኝ ማሚ፣ አንቺም ይቅር በይኝ። ተጣልታችሁ አትስሩ። አራንሰራን እኔ እውነት ነው የሚመስለኝ
አራን ሰራም እና አልፈልግም። በቃ ቤተሰቦች እንግዲህ ይቅርታ ሁላችሁንም ይቅርታ አይደል? እናንተ ልትዋደዱ እኔም ባይመፍሰስ አለበት። ለማንኛውም ቤተሰቦች በቀጣይ ሌላ ቪዲዮ እስከምንገናኝ እንወዳችኋለን። ቻው